አሙሻ የብሩኬ እናት እንደዚህ መድከማ ምናምን በቃ በጣም የሚያስጠላ ነገር ውስጥ ነው። እነሱ እንደ የወለዱ ናቸው። በቃ እነሱ እንደዚህ እንዲሆኑ አብረው እንዲሆኑ ጭራሽ ለአንድ ደቂቃ እንዲለያዩ ማንም ከማይፈልገው በላይ ቤተሰብ አይፈልግም። በቃ ገብቷል አይደለም? ቤተሰብ አይፈልግም። እዩ የምትባል ሰይጣን ዳቢሎስ ከየት እንደመጣች እኔ እግዚአብሔር ነው ብለው ከየት እንደመጣች ሁላ እኔ አንዳንዴ ሳስበው ይጨንቀኛል ማለት ነው። እዩ የምትባል ልጅ ማስወጣት ይችላሉ ከህይወታቸው። አሁንም ማስወጣት እንችላለን እኛም ተባብረን። ብሩኬም ጠንካራው ነው። እኔ አሁን በጣም ያሳሰበኝ ያለው ሃይሚም ተረጋግታ በቃ አንገቱ ላይ ያለውን ሀብል ማለት ነው በቃ እኔ እንደምን በተኛበት ሁላ እንዲተበጠሱ ማለት ነው ያለበትን ኮንዲሽን እንድትላቀቁ ነው ፈልገው። እኔ በቃ ነግሮኛል፣ ቢኒያም ስለ ሁሉም ነገር ነግሮኛል። ስለ ሀብሉ ይሄ ሀብል ከአንገቱ ላይ ካልወጣ ሰላም አይሆን ሙለቱ። እኔ ፋሚሊ ማወቅ የምፈልገው ነገር ይሄንን ነበር። በቃ ምንቴንም የጠራውበት ምክንያት ማለት ነው ነግሮኛል። ቢኒያም ስለ ሁሉም ነገር ነግሮ ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አለው እኔ እግዚአብሔር ይመስገን ደህና ነኝ። ትንሽ አሁንም የሆነ ብቻ ትንሽ ፐርሰናል የሆነ ኬዝ አጋጥሞ ትንሽ ጠፍቼ ነበረ ከሚዲያ ማለት ነውና እኔ ደህና ነኝ እግዚአብሔር ይመስገን። ያው ዛሬም የመጣሁት በጓደኛዬ ምክንያት ነው ማለት በብሩኬ ማለት ነው። አሁንም ያሉበት ኮንዲሽን ምናምን ትንሽ ደስ ስለማይል በሱ ምክንያት ነው የመጣሁት ዛሬም ማለት ነውና በቃ የሆነ ውጥንቅጡ እየወጣ ነው እየመሰለ ያለኝ ማለት ነው። አሁን ያሉበት ኮንዲሽን ምናምን ትንሽ ደስ አይልም። በቃ ማለት ከዛ ሁሉ ነገር ወጥቶ ከህመሙ ወጥቶ ከብዙ ነገር ወጥቶ ምናምን ነገራቶችን ለማስተካከል ደግሞ ሲሞክር አሁን ደግሞ ያለበት ኮንዲሽን በቃ ብቻ እኔ እየደበረኝ ነው ያለውና ነገራቶችን ማስተካከል እየፈለገ ምናምን ባለበት ሰዓት ደግሞ አሁን ደግሞ ያለ መረጋጋት ነገር አለ። ብቻ ቁጭ ብሎ እያወሩ ምን እንደምል እንኳን አላውቅም። በቃ ቁጭ ብሎ እንኳን እያወሩ አይደለም ብዬ ነው ማሰው ሃይሚና ብሩኬ ማለት ነውና በጣም ብዙ ነገር አሳልፈዋል ከጀርባ በጣም የመሀት ነገር ማለት ነው። ግን ያንን ነገር ያሳለፉ ሰዎች አሁን ይሄን ነገር ደግሞ ይከብዳቸዋል ብሎ ማሰብ በጣም ከባድ ነውና አሁን ደግሞ እንደ ተማረ ሰው እንደ ወጣት በቃ ቁጭ ብለው አውርተው መፍታት ያለባቸውን ኬዝ ነገራቶችን እያባባሱ ከሄዱ አስቸጋሪ ነው የሚሆነው። እነሱ በእርግጥ ወደ አዲስ አበባ ሄደዋል። አሁን ትላንትናም ምናምን ቪዲዮ እያየው ነው ከቡታጀራ ሞተው አሁን ወደ አዲስ አበባ መሄዳቸው ምናምን ለነሱ አሪፍ ነው። በቃ ማለት አንድ የሆነ ሰላም ያገኛሉ ብዬ ነው ማስበው። ምክንያቱም እዛ ሲሆኑ ቢያንስ ነገራቶች ረጋ ባለ መንገድ ምናምን ሰከን ባለ መንገድ ያወሩበታል ብዬ ነው ማስበው። ምክንያቱም እዚህ ፋሚሊ አለ፣ ብዙ ነገር አለ፣ ሰው አለ የሚያውቃቸው በጣም ብዙ ነገር አለና አሁን ግን አዲስ አበባ ሄደዋል። ያሉበት ኮንዲሽን ጥሩ ባይሆንም ቁጭ ብለው ሐሳባቸውን ሰብሰብ አድርገው ለማውራት ይመቻቸዋል ብዬ ነው ማስበው። በዚህ መሃል ግን የሁለቱ መረጋጋት ይፈልጋል። አሁን እንዳያችሁት ከሆነ በቃ ብሩኬ ብቻ ነገራቶችን በቃ አቀዝቅዞ መያዝ ፈልጓል፣ አብርዶ ማለት ነው። ትላንትም ሰርፕራይዝ አድርጓትኛል ምናምን። ግን ሃይሚ በጣም ብዙ ነገር ብቻ እያስከፋት ነው ያለው፣ በጣም ብዙ ነገር ማለት ነው። እሷም ብቻ ያለችበት ኮንዲሽን እሷ ነው በደንብ ታውቃዋለች። ግን እኔ እንጃ ምን እንደምል አላውቅም። በቃ የተረጋጋ ነገር ውስጥ ገብተው ምናምን ልክ እንደ በፊታቸው ነው መሆን ያለባቸው ብዬ ነው ማስበው። ምክንያቱም ከዚህ በኋላ ብዙ ነገር ያሳልፋሉ፣ በጣም ነፍ ነገር ማለት ነውና እኔም ብዙ ሰዎችን ምናምን ማግኘት እፈልጋለሁ፣ ብዙ ሰዎችን ማውራት እፈልጋለሁ። የነሱ ነገር እንዲስተካከል ስለምፈልግ ማለት ነው ፋሚሊ። በቃ የነሱ ነገር ብቻ እንዲስተካከል ስለምፈልግ፣ ምክንያቱም በቃ ያሉበት ኮንዲሽን ጥሩም ስላልሆነ ማለት ነውና ዛሬም ምንቴን ደውዬ ቀጥሬዋለሁ ማለት ማውራት ስለምፈልግ ማለት ነው። በጣም ብዙ ነገር ማውራት ስለምፈልግ ማለት ነውና ምንቴም ይመጣል። ብቻ ከሱም ጋር ያለውን ነገር አውርተን ብዙ ነገሮችን ያውቃል ምንቴ ገብቷቸዋል። በጣም ነፍ ነገሮችን ማለት ነው። ቢኒያምንም ለማግኘት ሞክሯል። ብዙ ነገራቶችን ያውቃል ማለት ነው እና ምንቴን ቀጥሬዋለሁ። እሱን ደግሞ ያለበትን ነገር ምናምን ከሱ ጋር አውርተን ብቻ የነሱ ላይፍ እንዲስተካከል ነው እኔ ፍላጎቴ ማለት ነው። እንደ ጓደኛም ብቻ እንደ ብዙ ነገርም ማለት ነውና የነሱ ነገር ተስተካክሎ ማየት ነው ፈልገው። በጣም የሚያስጨንቅ ሙድ ውስጥ ነው ያሉት በጣም ማለት ነው። ገብቷቸዋል። እኔ እንደውም እንኳንም ሄዱ ነው ያልኩትኝ ከቡታጀራ። ምክንያቱም እዛ ሄደው ይረጋጋሉ ብዬ ስለማስብ ማለት ነው።
እዚህ ሆኖ በጣም ብዙ ጭንቀት አለ። በጣም ብዙ የሚያስጠላ ነገር ነው በቃ የሚያሳልፉት እና ፋሚሊዎች በጣም ብዙ ነገር እየተደረገ ነው። በጣም ማለት ነው። ጭራሽ የነሱ ቤተሰቦች ዝም አላሉም። የሃይሚን ቤተሰብ የብሩኬን ቤተሰብ ዝም አላሉም። ጋሽዬም እንደምታዩት በጣም ብዙ ነገር እየጣረ ነው። ሙሻም በጣም የብሩኬም እናት በጣም ብዙ ነገር እየጣረች ነው። በጣም ብዙ ነገር ማለት ነው። መስማት ካለባቸው ከሁለቱ ውጪ ማን ይመጣል? ሁለቱን ነው ማዳመጥ መስማት ያለባቸው። እንግዲህ ወላጆች ናቸው። በጣም ብዙ ነገር እየጣሩ ነው። በጣም ብዙ ነገር እየለፉ ነው። እነሱ እንደበፊታቸው እንዲሆኑ እንደበፊታቸው እንዲቀጥሉ ማለት ነው። ይሄ ሁሉ ነገር በቃ እንደመጀመሪያው እንዲሆን እንዲስተካከል ማለት ነውና እኔ በጣም በቃ እነሱ ፋዘርየው ራሱ እያሳዘኑኝ ነው። ማዘርየው የብሩኬም እናት ማለት ነውና በጣም ብዙ ነገር እንዲስተካከል እነሱ ያላደረጉት ነገር የለም። እንደ ልጅ ተቆጥተዋል። በቃ እንደ ልጅ መክረዋል። በጣም ብዙ ነገር አድርገዋል ማለት ነውና አሁን ያሉበትን ኮንዲሽን እንዲያስተካክሉ ወይ ምን ትይነሽ? እንዴት ነሽ? ሰላም ነው አለሽ? ሁሉ ሰላም አማን ነው። ከጀርባ አስደነገጥሽኝ። ካሜራ ይዛለሽ? ካሜራ ይዛ። ሰላም ነሽ? እንዴት ነሽ? ሁሉ ሰላም ፋሚሊም ሰላም በልታለሽ? ሰላም ፋሚሊያንስ እንዴት ናችሁ? እኛ አለን ፈጣሪ ይመስገን። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልን። የኛ ውድ ፋሚሊያንስ አለን ፈጣሪ ይመስገን። ያው የሚደባብሩ ነገሮች ቢኖሩም አለን። በጣም የሚደብሩ ነገሮች በቃ ከመደበርም አልፎ በቃ የሚያስጠሉ ነገሮች በጣም ብዙ ነገሮች ማለት ነውና ዛሬ አንተንም ላገኝ የፈለኩትኝ ነገራቶችን ማወቅ ስለምፈልግ ነው። ብዙ ነገር በጣም ብዙ ርቀት ሄደናል። በጣም ብዙ ነገር አድርገናልና ከቀድም ጀምሮ ስደውል ስጨቀጭቅ የነበረው ነገር በቃ በጣም ብዙ ነገር ማወቅ ስለምፈልግ ነው። ምን እየደወልክልኝ ነበረ እኔም አይቼዋለሁ ስልኩንና ጥልያው ብዙ የሚደብር ነገር ተፈጥሯል። ብሩክና ሃይሚ መሀል ላይ ልክ ነው ማለት በጣም የሚያስጠላ ነገር ገብቷል። ብሩክና ሃይሚ ማለት በጣም የምንወዳቸው ካፕሎች ማለት ለብዙ ሰው ተምሳሌት የሆኑ ካፕሎች ናቸው። ገብቷል እና ብዙ ሶስተኛ አራተኛ ወገን እየገባ የነሱን ህይወት ለመበጥበጥ እየሞከረ ነው በጣም ብዙ ሰው እና ብዙ ቻሌንጅ ያለፉ ሰዎች ናቸው። ሁለቱ ያለፉ ልጆች ናቸው። ይሄንንም ቻሌንጅ እንደሚያልፉት እርግጠኛ ነን። ግን ያው እውነት ትዘገያለች እንጂ መውጣቱ አይቀርም። ይሄ ሁሉ ነገር ውስጥ የገባው ብሩኬ ነው። ገብቷል። በጣም ብዙ ቻሌንጅ ውስጥ የገባው እሱ ነው እና በዚህ መሃል ደግሞ ሃይሚም ተጎድታለች። ገብቷል። በጣም ትልቅ ጉዳት አስተናግዳለች ሃይሚም። ምክንያቱም ይሄ ሁሉ ነገር የመጣው በብሩኬ ምክንያት ነው። ገብቷል። የብሩኬ ችግር የሷም ችግር ነው። የሃይሚም ችግር ነው የብሩኬ ችግር እና አላቅም። እኔ በጣም ብዙ የሚደባብሩ ነገሮች ተፈጥረዋል። እዩም በማላቸው ገብታ ቢኒያምም እንደዛው በማላቸው ገብተው ብዙ ችግሮችን ለመፍጠር እየሞከሩ ነው። ቢኒያም ጀለሴ ነው፣ እኔ ጓደኛዬ ነው። ብዙ ማውቀው ነገር አለ ስለሱ፣ ብዙ የሚያወራኝ ነገር አለ፣ በጣም ብዙ ነገር ማለት ነውና አላቅም እኔ አላማቸው ምን እንደሆነ በተለይ የዩ አላማ ምን እንደሆነ አላቅም። የሆነ ከህይወታቸው ለምን መውጣት እንዳልፈለገች አላቅም። ልጁ እሷ እንዳልሆነ እያወቀች እያወራች ልጁ የሱ የብሩኬ አይደለም እያለች አላማዋ ምን እንደሆነ ፍላጎቷ ምን እንደሆነ አላቅም። እኔም እኮ በጣም ግራ የገባኝ ነገር እሱ ነው። እኔ ከዚህ በፊትም ቤተሰቦቿ ጋር ጭምር እስከሚሄድ ደርሻለሁ። ከዚህ በፊትም ማለት ነው እሷን አክቹዋሊ አላገኘኋትም። የእሷን ቤተሰቦች ምናምን አግኝቼ በቃ ያለችበት ኮንዲሽን እንኳን እንዴ ብቻ በቃ ግራ እስከሚያጋባ ድረስ ነው ቤተሰቦቿን የጠየቅኩትኝ ማለት ነው። እሷ በጣም በቃ እኔ እንጃ የሆነ እንዴት እንዳደገች አላቅም። ፋሚሊ ማለት የሆነ ጋጣ ወጥ ነገር ነች ልጅቷ። በጣም የሚያስጠላ ነገር ነው እያደረገችም ያለችው ማለት ነውና እንዴ የባል እሷ ጋር ድረስ መጥቶ የልጅሽ አባት ነኝ ብሎ ምናምን ኢግኖር አድርጎ በሰላማዊ መንገድ የሚኖረን ጓደኛሞችን ፍቅረኛሞችን መበጥበጥ ማለት እኔ እንጃ ለአእምሮ ራሱ ምን አይነት ነገር እንደምታስብ አላቅም። ማለት ሁለቱ ማለት ላይ ሌላ ኬዝ አለ። ለዛ ነው አጠለይ ቢኒያምና እዩ ማለት ላይ ሌላ ኬዝ አለ። ገብተዋል። ሁለቱ ተጣልተዋል። ሁለቱ ሰላም አይደሉም። ገብቷል። ቢኒያምና እዩ ሰላም አይደሉ። ለዛ ነው ኢግኖርም እያደረገችው ያለችው የልጁ አባት እኔ ነኝ ብሎ በመጣበት ሰዓት እየተናገረችው እየሰደበችውም የነበረው ለዛ ነው። ሁለቱም አለ ሌላ ኬዝ አለ። ገብቷል። እኔ እኮ ግርም የሚለኝ እኮ ተጣሉ። የዚህ ልጅስ ህይወታው መበጥበጥ ምን ያደርግላታል? የሁለቱም መጣላት እዛው መታረቅ ነው በቃ። እሷ ከፍቅረኛዋ ጋር ተጣላች፣ ከባሏ ጋር ከልጅ አባቷ ጋር ተጣላች አይደለ? ብሩክ ምን ያድርጋት? ብሩኬ መበጥበጥ ማለት እኮ አሁን ስንት ሰው እንደተበጠበጠ አስበው። ምን ብሩኬ ተበጠበጠ ከሃይሚ ጋር
የብሩኬ እናት ተጨንቃለች፣ ወንድሞቹ፣ ፋሚሊዎቹ፣ የሃይሚ ቤተሰቦች ተጨንቀዋል። በጣም የሚያስጠላ ነገር እኮ ነው እያደረገች ያለችው። እኔ የእውነት ነው የምልህ፣ በቃ ማየት ከማልፈልጋቸው ሰዎች አንዷ እዩ የምትባል ልጅ ነች። በጣም የምታስጠላ አለበት። የብሩኬ ስህተት ብሩኬ በጣም ትልቅ ስህተት አለበት። ምኑ ላይ ነው ስህተቱ ያልከኝ? ይኸውልህ ብሩኬ እቺ እዩ የምትባል ልጅ ከህይወቱ ማስወጣት ይችላል። ገብቶሃል አይደል? ሃይሚም የወሉ ልትጎዳ አትችልም ነበር። እሱ ያኔ በቃ ቶሎ ከህይወቱ አስወጥቶ ነገሩ እስኪጣራ ድረስ ነገሩን ጊዜ በቃ እንድናቀ ያደርገናል። የጊዜ ጉዳይ ነው። ልጁም ተወልዶ እውነቱ መውጣቱ አይቀርም። ገብቶሃል አይደል? ለዛ እሱ እቺ ልጅ ማራቅ ይችላል። እዩ የምትባል ልጅ ከህይወቱ ማራቅ ይችላል። ከዚህ በላይ እንዴት ያርቃት? ከዚህ በላይ ምን ያርቃት? ዞር በይ እስከ መምታት ደርሷል እኮ እጅ እስከ ማንሳት ድረስ ደርሷል። ትናንትና ቪዲዮ እያየው ነበረ። በጣም ማይሆን ነገር ነው ያደረገው። የሆነ ሰርፕራይዝ ምናምን ለማድረግ ለማስመሰል እየሞከረ ነው እሱ ራሱ። እየሰማኝ ነው። መጀመሪያ ከሰርፕራይዙም ከምኑም በፊት ይቅርታ ይቀድማል። እንታረቅ እያለችው ነበር። እዚህ እያለች እንታረቅ አብረን እንሁን እያለችው ነበር። እሱ ግን አሁን ነው እንደሚታወቀው አዲስ አበባ ሲሄዱ ነው የሚታወቀው። ይሁሉ ነገር ያኔ እንደዛ እኮ አይደለም ያኔ ገብቷል አይደል? አሁን ነገራቶችን ማርገብ ፈለገ። በቃ ማረጋጋት ፈለገ። አሁን ነው ወይ የሚገባው? አሁን ነው ወይ ማረጋጋቱ የሚገባው? አሁን ነው ወይ? ገብቷል? የሱ እኔ ሙሉ ለሙሉ ጥፋቱ የሱ ነው የምለው። ገብቷል አይደል? ሙሉ ለሙሉ ጥፋተኛ ማድረገው እሱን ነው። ከሰርፕራይዙም ከምኑም በፊት የሚቀርም ነገር አለ። መጀመሪያ ሁለቱ ማለት ሰርፕራይዝም እኮ ያደረገበት ምክንያት እኮ ነገራቶችን ማረጋጋት ስለፈለገ ብቻ እኮ ነው። አሁን ሃይሚ ማረጋጋት ይችል ነበር እያልኩ ነው። አሁን አዲስ አበባ ሲሄዱ ነው። ይሄ ማስመሰል እኮ ነው። እያስመሰለ ነው እሱ አይደለም። እያስመሰለ አይደለም ብሩኬ። እኔ ይኸውልህ ሃይሚ አልተጎዳችም እያልኩ አይደለም፣ ብሩኬ አልተጎዳም እያልኩ አይደለም። ግን ደግሞ እያስመሰለ እንዳልሆነ ጓደኛዬን ጠንቅቄ ያውቃል። የሃይሚን ጉዳት ማንንም አላየላትም። ሃይሚ በጣም እየተጎዳች ነው። በዚህ መሀል ምንም በማታውቀው እየተጎዳች ነው። ሃይሚ እየሰማኸኝ ነው አይደል? ሃይሚ በጣም የሷን ጉዳት በጣም እየተጎዳች አይደለም እኮ አላልኩም። በጣም እየተጎዳች ነው። እኔ እኮ ዛሬም ይኸውልህ ነገም የሁለቱም መለያየትን የሚፈልግ ሰው እንዳለ ሁሉ እኛ አንፈልግም። ብዙ ሰው አለ። በቃ እኛ አንፈልግም። ከዚህ ሰው አለ። እኛ ደግሞ የምንፈልገው የሁለቱም ፍቅር ነው። በቃ በጣም ፍቅር እንደመጀመሪያው እንዲመጣው ብሩኬ እቺ ልጅ ከህይወታቸው ማስወጣት ይችል። ገብቶሃል አይደል? እቺ ልጅ ተከትላቸው ሳለሜዳቸው ምን ያህል እርግጠኞች ነን እኛ። ገብቶሃል? በጣም ብዙ ነገሮች አሉኮ። በጣም ብዙ ነገር አስባና አቀዳን የመጣችው እቺ ልጅ። ገብቶሃል አይደል? እንደገና ይሄን አብሉን ካንገታቸው ማስወጣት ካለባቸው ያስወጡ። ፍፄም ማድረግ ያለበትን ነገር ያድርግ። እኔ በጣም ማንሳት የምፈልገው ፋሚሊ መናገር የምፈልገው ምን እንደሆነ ታውቃለህ? እዛች ጋር ጓደኛ ይባል ነገር አለ። ገብቶሃል አይደለ? እኔ የሁለቱ ጉዳት ማለት ነው የእውነት በእነሱ ቦታ ሆነን ስላላየ ነው እንጂ በጣም በቃ እኔ በጣም እንደተጎዱ ነው ውስጥ የሚነግረኝ ማለት ነው። ከነሱ አልፎ ተርፎ በጣም ውስጣቸው ላይ ጉዳት እንዳለ ነው። ግን ደግሞ የሀብሉንም ጉዳይ ከተባለ ጓደኛ እዛች ጋር ለመች እንደሆነ እኔ ግርም ነው። በጣም ግራ ነው የሚገባኝ። በቃ የእውነቴን ነው። እስቲ ይሄንን ሀብል ካንገቱ ላይ ከበጠሰው ሰላም ነው የሚሆኑት ሁለቱ ማለት ነው። ይሄ ሀብል የተደረገው ምን እንደሆነ ታውቃለህ? ብሩኬ ሃይሚን እንዲጠላት፣ ብሩክና ሃይሚ እንዲጣሉ። ገብቶሃል አይደል? ሃይሚና ብሩክ እንዳይስማሙ የተደረገበት ነው። ይሄ የተደረገበት ድግምት የተሰራበት ሀብል ነው። ሲጀመር ነግሮኛል። ቢኒያም ስለ ሁሉም ነገር ነግሮኛል ስለ ሀብሉ። ይሄ ሀብል ካንገቱ ላይ ካልወጣ ሰላም አይሆን ሁለቱ። እኔ ፋሚሊ ማወቅ የምፈልገው ነገር ይሄንን ነበር። በቃ ምንቴንም የጠራውበት ምክንያት ማለት ነው ነግሮኛል። ቢኒያም ስለ ሁሉም ነገር ነግሮኛል። ጥሊ ስለ ሁሉም ነገር አውርቶኛል። እዩ የምትባል ብሩክን እጇ ውስጥ ማስገባት ትፈልጋለች። ገብቶሃል አይደል? እጇ ውስጥ ማስገባት ትፈልጋለች ብሩኬን ማለት ነው። ብሩኬን በጣም ነው የምትወደው። እንዴትም ሆኖ እጇ ውስጥ አታስገባው መቼም ቢሆን። የሷን ዓላማ ነው የምልህ። የሷ ዓላማ ያ ነው። ሃይሚ ደግሞ ይሄንን ሀብል መበጣጠስ ትችያለሽ። ይሄንን ቪዲዮ በእርግጠኝነት ታየዋለሽ። ሃይሚ ይሄንን ሀብል ከበጣጠሳችሁ ሰላማችሁ ይመለሳል። በቃ እኔ በቃ ማለት በጣም የሚያስጨንቅ በጣም የሚደብር ነገር ነው። ግን ደግሞ እኔ አንድ እውነት ልንገርህና ብሩኬ እንዲህ የሚያደርገው ሰላማቸውን ብቻ ለመመለስ ስለፈለገ ነው። አሁን እኔ በጣም እየጨነቀኝም ያለው ይሄ ስለ ሀብሉን ጉዳይ ጭምር ነው። በቃ አብሉም ሊሆን ይችላል፣ ግን ብሩኬ እያደረገ ያለው ነገር ልክ አይደለም። በቃ አብሉም እየተጫወተበት ሊሆን ይችላል። በእርግጠኝነት እሱ እንደዚህ አያደርግም። ምክንያቱም ከዚህ በፊት እንደምናውቀው ነው የሁለቱም ፍቅር የምናውቀው ነው ሁላችንም። ገብቶሃል አይደል? ይሄንን ሀብል ካስወገዱት ማለት ነው። ይሄንን ሀብል ከተበጣጠሰ ከተጣለ ከአንገቱ ላይ ሰላማቸው ፍቅራቸው እንደሚመለስ እርግጠኞች ነን እኛም እኔም እንዲመለስ በጣም እንደመጀመራቸው እንደ ድሮአቸው እንዲሆን ነው ፈልገው ሁላችንም ማለት ነው። እኔ ደግሞ በጣም እየከፋኝም እየደበረኝም ያለው ጭራሽ አልፎ ተርፎ ጋሽዬ እንደዚህ መድከማቸው፣ እሙሻ የብሩኬ እናት እንደዚህ መድከማ ምናምን
በቃ በጣም የሚያስጠላ ነገር ውስጥ ነው። እነሱ እንደ የወለዱ ናቸው። በቃ እነሱ እንደዚህ እንዲሆኑ አብረው እንዲሆኑ ጭራሽ ለአንድ ደቂቃ እንዲለያዩ ማንም ከማይፈልገው በላይ ቤተሰብ አይፈልግም። በቃ ገብቷል አይደለም? ቤተሰብ አይፈልግም። እዩ የምትባል ሰይጣን ዲያብሎስ ከየት እንደመጣች እኔ እግዚአብሔር ነው ብለው ከየት እንደመጣች ሁላ እኔ አንዳንዴ ሳስበው ይጨንቀኛል ማለት ነው። በዚህ ልክ ምን አይነት ነገር ይዛ እንደመጣች በዚህ ልክ ማለት ነው። አእምሮ እንዴት እንደፈቀደላት እርጉዝ ሆና አእምሮ እንዴት እንደፈቀደላት ማለት ነው። ግን ብሩኬ እስከ ጥግ ድረስ እየሄደ ነው ነገራቶችን በቃ ቦታ ቦታ ለማስያዝ ማለት ነው። እኔ እንጃ በቃ ወርዶ እያናገረ እኮ ነው ማለት ሃይሚ አልተጎዳችም ምናምን አይደለም። እኔ እያልኩ ያለሁት በጣም ተጎድታለች፣ በጣም ጉዳት ላይ ነች። ግን ደግሞ የትኛውንም ነገር ብታደርግ አልፈርድባትም። የትኛውንም ነገር ብታደርግ እዚህ ጋር እሺ ምን ያደርግ ብሩኬ ምን ያደርግ? እሺ ሰርፕራይዙንም ጥላ ብትሄድ የትኛውንም ነገር ሊቀር ይችላል። መጀመሪያ ግን የሚቀድመው ምንድነው? ፍቅር ነው። ገብቶሃል አይደል? መታረቅ የሚባል ነገር አለ፣ መላበስ። አሁንም እኮ ለመታረቅ ነው ፍላጎቱ እኮ ምንም እኮ አይደለም። ምንቴ አይመስለኝም ተሪ አይመስለኝም። ሌላ ምንም አይደለም ፍላጎቱ። እኔ ግን እኔ ጥፋቱን ብሩኬ ላይ ነው ማደርገው። እኔ ማለት እኛ እዛ ቦታ ላይ ሆነን አይደለም አይደለ? ግን እንደ ጓደኛ ምናምን በምናቀው ጥግ ድረስ ነው እንደዚህም እየተከራከርንም ያለው ማለት ነው። ግን ደግሞ የነሱ ሰላም ነው የነሱ ፍቅር ለመመለስ። ግን ደግሞ አሁን ከዚህ በላይ ምን ያድርግ? ልጁ እኮ በቃ መቀበል ፈለገ እንዴ የሆነ ሰዓት ላይ በቃ ኦኬ ልክ ናት ብለህ እንድታስብ ምናምን እኔ ሃይሚ ልክ ናት ልክ አይደለች ምናምን ልል ፈልጌ አይደለም። ግን ደግሞ ተጎድታለች በጣም ድክም እስኪላት ድረስ በቃ ልጅ ያንተ ነው ተብላ እንዴት እስከዛሬ መቆየቷ እንዴት ነው ብዬ እንዳስብ በቃ ጀግና ሴት ስለሆነች ነው ብዬ በጣም ጀግና ሴት ግን ደግሞ የሱ እንዳልሆነ እኔ እንጃ ምን ልበለ ሁላችንም እናውቃለን። የሱ እንዳልሆነ ልጁ የሱ እንዳልሆነ ጭራሽ ሁላችንም እናውቃለን። ግን ደግሞ ማለት ነው ነገራቶችን አብርዶ አረጋግቶ መያዝ ፈለገ። ከቡታጀራ የሚሄዳቸው ሰላም እንዲያገኝ እያለ ከሀገር ለመውጣት ምናምን እየሞከርኩ ነበር ብሏል። ትላንትና ቪዲዮ ላይ እንዳየነው ነው። ገብቷል። ከሀገርም የሚያስወጣ ነገር የለም። እሷንም ለቆ አይሄድም በእርግጠኝነት ነው የምልህ። ምንቴ እኔ ብሩኬ ሰምቻለሁ። አይሚን ጥሎ ከሀገር ሊወጣ እንደነበረ ገብቷል አይደል? ያ ሁሉ ነገር ለምን አስፈለገ? በዚህ ማልኩ የሚጎዱት ሁለቱ ናቸው። ብሩክም አይሚ የሚጎዳሉ። ገብቷል። ማንንም አይጎዳም። ሁለቱ ናቸው። ሰላም ቢሆኑ ሁለቱ ፍቅር ቢሆኑ እዩ የምትባል ልጅ ማስወጣት ይችላሉ ከህይወታቸው። አሁንም ማስወጣት እንችላለን እኛም ተባብረን። ብሩኬም ጠንካራው ነው። እኔ አሁን በጣም እያሳሰበኝ ያለው ሃይሚም ተረጋግታ በቃ የአንገቱ ላይ ያለውን ሀብል ማለት ነው በቃ እኔ እንደምን በተኛበት ሁሉ እንዲህ ተበጥሶ ማለት ነው ያለበትን ኮንዲሽን እንድትላቀቁ ነው ፈልገው። እኔ በቃ አሁን ግን የምፈልገው ነገር ተረጋግታችሁ እንድታወሩበት እንድታስቡበት በቃ በተረጋጋ መንፈስ ማለት ነው። ለመረጋጋትም ለምንም ለሁሉም ነገር እኮ ይኸውልህ ይሄ ሀብል የሚባል ነገር አለ። ፍፄ ጓደኛው ነው አይደል? ጓደኛ ለመች ነው ይሄንን ሀብል ከአንገቱ ላይ ይበጥሰው በቃ ፍጹምም አሁን አብራቸውን ማድረግ የሚችለው ነገር አለ። ፍጹም በጣም ማለት ብዙ ነገር ማድረግ ትችላለህና አንተም አድርገው በቃ ማለት ይሄ ሀብል መበጠስ አለበት በቃ አለበትኝ ምንም እንደዚህ ነው የሚባል ነገር አለ። ብሩኬ ላይ አብሉ ነው በዚህ ልክ ባህሪውን ስለማናቅ የብሩኬን ማለት ነውና ሃይሚን በቃ በተረጋጋ መንፈስ በቃ እኔ ማታ በጣም ነው የገረመኝ። ምክንያቱም እንደሄዳ ታቅም ግን ደግሞ ከዚህ ሲነሳ ተደዋውለን ነበረ ከብሩኬ ጋር ማለት ነው። ከዚህ ሲነሳ ማለት ነው የሄደበት ሰዓትና የገባበት ሰዓት እሷን ሰርፕራይዝ ለማድረግ ምናምን ያሰበበት ነገር ምናምን እውነት ፍቅር ስላለው ነው። ለሷ ምንም ነገር አይደለም። የእውነቴን ነው ምንቴ ፍቅር ስላለው ነው። ሌላ ነገር አይደለም። ሰርፕራይዙ በፊት የሚቀድም ነገር ነበር። ይቅርታ ለማድረግ እኮ ነው አብረው ለመሆን ይቅርታ የሚባል ነገር አለ። ይቅርታ መጠየቅ አለበት። እዚህ ያለ ነገራቶችን ማስተካከል ይችል ነበር። እንዲህ ግን እያደረገው ያለው ነገር እኔ ምንም አይደለም። እዩና ሀብል የተባለ ጉዳይ ነው። እኛም ግን በቻልነው አቅም እኛ እንደዚህ የሆነን ምናምን እኛ እዚህ ጋር ስናወራ ምንም ነገር ላንፈጥር እንችላለን። ግን እንደ ጓደኛ የተሰማንን ነገር ብዙ ነገር ልናረግ እንችላለን። ግን ደግሞ እኛም በቻልነው አቅም አዲስ አበባም ድረስ ሄደን ብሩኬን አግኝተን ሀብሉንም መበጠስ ካለብን በግድም ቢሆን መበጠስ አለብን። እንደዛ ነው ማለት በግድም ማለት ነው። የቻልነውን እኛ ጓደኞቹ የቻልነውን ይሄንን ሀብል ማስወጣት ካለብን ከአንገቱ ላይ አስወጥተን የልጆቹ ፍቅር ይመለስ ነው ማለት። እኔም እንዲመለስ ነው ፈልገው የተረጋጋ ነገር ውስጥ እንዲገቡ እንደ በፊቱ ፍቅራቸው ከዚህ በፊት ነበር። ብዙ ነገር አሳልፈዋል እኮ ብሩክና ሃይሚ በጣም የማት ነገር አሳልፈዋል። በጣም ነፍ ነገር አሳልፈዋል። ያንን ነገር አሳልፈው እዚህ ደረጃ ደርሰዋል። ይሄም ነገር የለም በቃ እኔ ቀላል ነገር ነው ብዬ ነው ማስበው። እንደተረጋጋ ሰው በጣም ሲምፕል የሆነ ነገር ነው ብዬ ነው ማስበውና ለነሱ ብቻ ሳይሆን እዚህ ጋር ቤተሰብ የሚባል ጭንቀትን ሁላ በቃ ማጥፋት አለብን ብዬ ነው ማስበው። እዚህ ጋር እናት አባት ምናምን ተጨንቆ አይሆንም። እነሱ እዛ ሄደው አንድ ቀንስ እንዴት ነው የሚያድሩት?
እዚች ጋር እናትና አባት ተጨንቆ ምናምን ማለት ነውና በተረጋጋ መንፈስ ፍፄ ከቻለ ፍፄ አድርገው የሚችል ከሆነ ይችላል አብሮት ነው ያለው። ግን ደግሞ ካልተቻለ ምናምን እኛ ራሳችን ተደዋውለን አዲስ አበባ ሄደን እንዲህ ፌስ ቱ ፌስ ተገናኝተን መበጠስ ካለብን እንበጠሰዋለን። ግን ደግሞ የበፊት ፍቅራቸው እንዲመለስ እንፈልጋለን። እቺ እዩ የምትባል ሴጣን እኔ ከሴጣንም የባሰች ምን ዳቢሎስ ሴጣን ናት። በቃ ከህይወታቸው እንድትወጣ ነው ፈልገው። እንደገና ከቢኒያም ጋርም ስለምግባባ በደንብ ስለማውቀው ስለሚያወራኝም ያቅሜን እኔ ማድረግ የምችለውን ነገር ሁሉ አድርጌ እዩ የምትባል ልጅ ከብሩክና ከሃይሚ ለማራቅ ያቅሜን የምችለውን ነገር ሁሉ አደርጋለሁ። እኔም ፋሚሊ የምፈልገው ነገር ይሄንን ነው። እንደ ጓደኛ ምናምን የምፈልገው ነገር ይሄንን ነው። ማወቅ የምፈልገው ነገር ስላለ ነው። ምንቴ ቢኒያምንም እያወራው ስለሆነ እያገኘው ስለሆነ ማወቅ የምፈልገውን ነገር ይሄ ስለሆነ የሀብሉ ጉዳይ በጣም እኔ እንጃ የሆነ ጊዜ የሚሰጠበት ጉዳይ አይደለም። ዛሬ ነገ ሳትሉ ምናምን መበጠስ ካለበት ይበጠስ። በቃ ፍፄ ማድረግ የምትችለው ነገር ነው። በጣም ቀላል ነገር ነው። ጓደኛን ማትረፍ ነው። በቃ ጓደኛን ወንድምን ማትረፍ ነው። ሃይሚና ብሩኬ ሰላማቸው ተመልሶ እንደ በፊት ፍቅራቸው ሆኖ ምናምን ለምን በቃ ከዚህ በኋላ ያለው ነገር ምናምን የራሳቸው ነገር ነው። ከዚህ በኋላ ያለው ነገር አሁን ግን ላይፋቸው ማስተካከል አለባቸው። በጣም ቀላሉ ነገር እየሰፋ ሄዶ ምን ላይ ደረሰ? ህመም በሽታ ላይ ብሩኬ ላይ ታጭቷል። ከዚህ በፊት እዚህ ታሞ ምናምን ሃይሚ ተጨንቃለች። ቤተሰብ ተጨንቋል። እሷም ታማለች እኮ እሱ ሲታመም እሷ አትታመም ማለት ምናምን አይደለም። ነገ ደግሞ ሃይሚ በጣም በጭንቀት ምናምን ብትታመም ድጋሚ ደግሞ ብዙ ነገር አለ። ስለዚህ ሞትም የሚባል ነገር አለና እንደዚህ አይነት ነገሮችን በቃ መጀመሪያ ባጭሩ ካልቀጨናቸው ስተት እየሰሩ ያሉትኝ እነሱ ነበሩ። መጀመሪያ በቃ እዩን በጣም ማራቅ ነበረባቸው። ደጋግሞ ራሱ ማግኘትም አልነበረባቸው። ሁለቱ ሰላም ከሆኑ እቺ ልጅ መራቅ ትችላለች። በቃ የሁለታችሁ ሰላም የሁለታችሁ ፍቅር ነው የሚያረቃት ማለት ነውና በምንም አይነት መንገድ በምንም አይነት ነገር ይሁን ፍፄ ማድረግ የምትችለው ነገር ነው አድርገው። ካላደረከው ግን እኛ ነገ ዛሬ አንልም። በቃ መበጠስ ካለብን ሄደን አዲስ አበባ አንገት ሀብሉን እንበጠሳለን። ራሴን የአንገት ሀብል ማስወጣት ትችላለህ። በቃ ሰው ማያስፈልግም። ራሴን የአንገት ሀብል አውጣና ፍቅራችሁ ይመለስ፣ ሰላማችሁ እንደሚመለስ ፍቅራችሁ እንደሚመለስ ተስፋ እናደርጋለን። ሰላማችሁ እንደሚመለስ በአዲስ ምንቴም በቃ ስለመጣና ስላገኘው እሺ ብለኝም ስለመጣ በጣም ነው የማመሰግነው ወንድሜ። ቴንኪው። እሺ አባ የብሩክና የሚን ፍቅር ይመልስልን ነው የምንለው። እንገናኛለን።